ላይ ካሉ ምስጢራዊ ቦታዎች አንዱና ዋነኛው ነው። ኪራይ ሲሰራ ከርሞ ያን የሰራበትን የተሳፈረ እንደው ለምን ይሄንን አባክናለሁ? ጉልበቴን ይሄው እያደከምኩ ነው። አሁንስ በጉልበቴ ዝም ብዬ አልሄድም ወይ እየለመንኩ እያደኩ ብሎ መጣ። ከሄደበት አገር ተሩቅ ኪራይ ሲሰራ ከርሞ መጣና ከተማውን አለፈ። ደብረ ዘይት አለምንም እዚህ አሳድሩኝ አልገርኩም አልገባም ብሎ አለፈና ሲሄድ ምንም ቤት የለም። ተጠጋ ጋራውን ወጣ። የምንም አንዲት ላም እየጋጠች ስትሄድ አየ። እችን ላም ተከትዬ ገባችበት እገባለሁ ብሎ ተሷጋት ደረሰችና እንዲሁ ዳገት ገደል ይመስላል። ክፍት አለላት አሉ። ግብት ስትል እሱ ሮጦ ሲገባ ሲዘጋበት ክፈትለት አሉ። አጠገባችን ቢገኝም ምስጢሩ የተሰወረብን በመጨረሻው ዘመን የሰው ልጅ የሚጓዝበት በዋናነት የሚድንበት በዋናነት ደግሞ በመጪዋ ኢትዮጵያ ጋር ብርቱ ቁርኝነት ያለው አስፈሪና በምስጢር የተሞላው ነው። ተከፈተልኝ ገባሁ። ተራራው ወጥቶ እንደ ቤት እንዲህ የሚከፈተው አሉ። እሱ ያለበት ዋሻ ውስጥ እንዲሁ ቤት የጠዳ ቤት ነው የሚመስለው። እና እንደምን ዋልክ? ደህና ዋልክ? እግዚአብሔር ይመስገን ጌታዬ። ታውቀኛለህ? እኔ ኧረ አላውቅም። ይችን ላም ተከትዬ ነው አንድ ላም ይኸው ስትገባ ተሷ ጋር ነው የመጣሁት አለ። እኔ ቴዎድሮስ ነኝ። በል ለግሩሃ ስጡት። በሉ የሚቀምሰው ምን የሚለው ስጡት። መሽቷል። ያን ራቱን ፈላ ተታጠበ። ግሩሩን መኝታ ሰጡት። ሲሄድ ስንት ቀኑ ነው? እየሄደ በግሩ እየለመነ እያደረ ቀውጋ አደረ። ነገ ቅዳሜ ነው አለ። ቅዳሜ ነው፣ ተነገ ወዲያ ቅበላ ነው። አሁን ጠዋት ብድግ ብሎ እግዚአብሔር ይስጥልኝ የት ትሄድ? ቅበላ ነው። ቁጭ በል አውርዱና አሳዩት ያንን አለ። አውርዱና አሳዩኝ። ታሪክ ነው። ሰውና መላእክት የሚገናኙበት ኃያላኑ በፍርሃትና በተጠንቀቅ የሚመለከቱት። አየህ አይደል አሉኝ። አዎ። ምን ይመስልሃል? እንዴ ውሃ ነው። እኔ በቀን አንዴ ጠብ ትበል፣ ሁለቴ አላውቅም። ጠብ አለች አንዴ። አየሁ። እሱ ሲሞላ እኛ ወደ ዓለም እንወጣለን ከዚህ። እኔ ቴዎድሮስ ነኝ። በኢህአዴግ ዘመን ወታደሮች ሊያወድሙት የሞከሩትና ብዙ መነኮሳቶች የተገደሉበት የቆሰሉበት እንዲሁም አዲስ አበባ አቅራቢያ ቅርብ ሆኖ የራቀን ስፍራ እግዚአብሔር መርጦህ እኛ ጋር ተመርጠሃል። የእግዚአብሔር ወዳጅ ነህ። አይዞህ እንዳንተ በተቀደሰ ቀን የተፈጠርክ የተወለድክ ነው። በል ቁጭ በል አለኝ። እሺ ብዬ ሰጡኝና እምበላው ልወጣ ስል ቅበላ ነው። ነገም ዛሬም አትሄድም። ቁጭ አደርኩ። ቅበላን ተቀበልኩ። ኩዳዴ ገባ። ጠዋት ሰኞ ልሂድ ብል አርፈህ ቁጭ በል አንተ የእግዚአብሔር ሰው ነህ። ያሬ በፈጠረ ቁጭ በል አይዞህ። ቤተሰቦች ምንም ችግር የለባቸው። አይዞህ ቁጭ ቁጭ። ኩዳዴ እነሱ ሲሰግዱ እየሰገድ እነሱ በሚቀምሱ ጊዜ የቀመሷትን እየቀመስኩ ኩዳዴ አለቀ። ፍቺው ተፈታ። ያንን 8 ቀን እዛው ሰነበትኩና ተደስቼ ሰኞ በል ተነስ። ሰላም የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የሰባት ቴሌቪዥን ቤተሰቦቻችን እንደምን ሰንብታችኋል? እንደምንስ ቆያችሁን? ይህንን ቻናል ካልተቀላቀላችሁ ሰብስክራይብ በማድረግ እንድትቀላቀሉን እንላለን። ኮሜንታችሁንም ኮምቱበት፣ ላይካችሁንም ላይክ አድርጉት። ሼር ማድረግ የምትችሉና እንዲሰማ እንዲሰራጭ በደንብ ብዙ ቦታ እንዲደርስ ደግሞ የምትፈልጉ ሼር የምታደርጉ ሰዎች ሼር አድርጉት። መርሃ ግብሩን እንድትከታተሉ እንዲሁ ደግሞ ድጋሜ
በአክብሮት ጋብዘናችኋል። ወደ ዛሬው መርሃ ግብር ይዣችሁ ልለፍ። ዓለም ላይ ካሉ ምስጢራዊ ቦታዎች አንዱና ዋነኛው የኤረር ተራራ ነው። ከአዲስ አበባ በስተደቡብ በኩል እንደሚገኝ የሚነገረው እጅግ ምስጢራዊው ተራራ በጥቅሉ የኢትዮጵያ ማዕከላዊ ቦታ እንደሆነ ድርሳናትን ይናገራሉ። በእርግጥ ከዚህ ከፍ ብሎም ኤረር ተራራ የአዳም ርስት ሀገር ማዕከላዊ ቦታም እንደሆነ ይነገርለታል። ኢትዮጵያ የአዳም ርስት ሀገር በምንለው ምድር ውስጥ የምትገኝ እንደመሆኗ በአዳም ርስት ሀገር አሉ ተብለው ከሚነሱ 7 ታላላቅ ስፍራዎች መካከል 3ቱ በኢትዮጵያ ይገኛሉ። እነዚህ ስፍራዎች የጥንታዊ ኢትዮጵያ ስልጣኔ መውጫ ስለሆነው መንፈሳዊ ክፍል እንደ ማዕከል የሚያገለግሉ ነበሩ። ከእነዚህ 3 ስፍራዎች መካከል የመጀመሪያው በሰሜኑ የሀገራችን ክፍል ሲገኝ፣ ሁለተኛው ምስራቁ የሀገራችን ክፍል ላይ የሚገኝ ሆኖ ሶስተኛው በመካከለኛው ኢትዮጵያ ላይ የሚገኝ መለኮታዊው ኃይል ያላቸው ቦታዎች ናቸው። እንግዲህ ኤረር ከእነዚህ 3 ስፍራዎች አንዱ ሲሆን ከዚህ በተጨማሪም ሁሉም ማዕከላዊ ቦታ ነው። ስለ ኤረር ተራራ በርካታ ንግርቶች ይነገራሉ። ሆኖም ከእነዚህ ንግርቶች መካከል ትልቁን ስፍራ የሚይዘው አዳምን ከገነት ሲመለስ 6ቱን የክብር ዕቃዎች ከኤረር ማዕከላዊ ስፍራ አስቀምጦታል የሚለው ነው። ይህም በኤረር ተራራ ላይ የምናገኘው ማዕከላዊ ስፍራ በተራራው መካከል ላይ የጉልላት ቅርጽ ይዞ ይታያል። ከዚህም ስፍራ አሁንም በርካታ መንፈሳዊ ሰዎች በስውር የሚኖሩበት ቦታ ነው። በዚህ ስፍራ እነዚህን በርካታ የሆኑ መንፈሳዊ ሰዎችን ያሰባሰባቸው ይህ ማዕከላዊ የሆነው ስፍራ ነው። በዚህ ስፍራ ላይ በግልጽ እንዲሁም በስውር ኢትዮጵያውያኖች እንዲሁም ኢትዮጵያውያን ያልሆኑ መንፈሳዊ ሰዎች ከዓለም ዳርቻ በመንፈስ ቅዱስ መሪነት ተሰብስበው ይገኙበታል። ንግርቱ እንደሚለው እውነት አዳም ይዟቸው የመጣው 6 የክብር ዕቃዎች እዚህ ይሆን የሚገኙት ነው። ይህንን ጥያቄ ይህንን ትውልድ ሊጠይቀውና እውነቱን አነፍንፎ ሊያገኝበት የሚገባ ነው። የዚህ ምስጢራዊ ኤረር ተራሮችን ለማወቅ የቅድስት ቤተክርስቲያናችንን ሕንጻ አሰራር ማወቅ የግድ ይላል። በዚህም መሰረት የሕንጻ ቤተክርስቲያናችንን ተምሳሌታዊ አወቃቀር ይዘን ኤረር ተራሮች ላይ ስንሄድ ተራራው 2 ክፍሎችን ይዞ እናገኘዋለን። የመጀመሪያው ክፍል ከተራራው በላይ የሚገኘውና በአይን ሊታይ የሚችለው በስጋ ባህሪ የሚመሰለው ክፍል ነው። ሁለተኛው የተራራው ክፍል የውስጠኛው ስውር ከተማ ሲሆን ይሄውም በነፍስ ባህሪ የሚወከለው ነው። ወደዚህ ወደ ሁለተኛው ወይንም ወደ ውስጠኛው የተራራው ክፍል ለመግባት ልክ እንደ ሕንጻ ቤተክርስቲያን በአጠቃላይ 3 በሮች ይዟል። የመጀመሪያው በር በምስራቁ አቅጣጫ የሚገኘውና ተራራው በላይ ቅዱስ ቴዎድሮስ ቤተክርስቲያን የሚገኝበት በር ነው። ሁለተኛው በሰሜናዊው ተራራው አቅጣጫ የሚገኘውና ከበላዩም በደን የተሸፈነ እንዲሁም የባህታ ለማርያም ቤተክርስቲያን የሚገኝበት ሲሆን ሶስተኛውና የመጨረሻው በር በደቡባዊው አቅጣጫ በኮራ ማርያም ቤተክርስቲያን በኩል ይገኛል። ወደዚህ ስውር ከተማ በምስራቁ በር ከብሔረ ሕያዋን ብሎም በምድር የበቁ ታላላቅ አባቶቻችን የሚጠቀሙበት በር ሲሆን የሰሜናዊውን በር ወንድ ነገስታት እስከ 13ኛው ክፍለ ዘመን ድረስ ሲጠቀሙበት ኖረዋል። ይህንንም በር ለዘመናት ሲናፍቅ የኖረውና የኢትዮጵያውያን ትንሣኤ ያመጣል ተብሎ የሚጠበቀውና የገዥነት ክብሩንም ይዞ የተወለደው ካህኑ ንጉሱ ሳልሳዊ ቴዎድሮስ ይጠቀምበታል ተብሎ ይነገራል። ሶስተኛውን በርና በደቡባዊው አቅጣጫ በኩል የሚገኘውን በር ሴት ነገስታት ሲጠቀሙበት እንደኖሩ ይህንንም አቀማመጥ ወደ ሕንጻ ቤተክርስቲያናችን ስናመጣውም በምስራቁ በር ካህናት፣ በሰሜኑ በር ወንድ ምዕመናን እንዲሁም በደቡብ በር ሴትና እናት ምዕመናን እንደሚጠቀሙበት ያሳያል። በዚህ ተአምረኛ ኤረር ተራራ ውስጥ ከ300 በላይ የሚሆነው ዋሻዎች እንዳሉና ከመላው ዓለም የመጡ የቅዱሳን መነኮሳት እግዚአብሔርን እያመሰገኑ እንደሚኖሩበት ይታመናል። በዓለም ካሉት 7ቱ ምስጢራዊ ቦታዎች 3ቱ ኢትዮጵያ ውስጥ እንደሚገኙ ከ3ቱ አንዱም ኤረር ተራራ እንደሆነ አየን። በሰሜንና በምስራቅ የኢትዮጵያ ክፍል የሚገኙት የፈጣሪ ምስጢራዊ ከተሞች እነማን ይሆኑ? በውስጣቸውስ ምን የረቀቁ ምስጢሮችን ተሸክመው ይሆን?
የሰባት ቲቪ ሰዎቻችን ዛሬ ይዘንላችሁ የመጣ ነው ምድራችን ላይ 7 ምስጢራዊ ቦታ ከተባሉት አንዱን ያውም ደግሞ እዚሁ ኢትዮጵያ ከኢትዮጵያም ደግሞ አዲስ አበባ አቅራቢያ የሚገኘውን የኤረርን ተራራ ወይም ደግሞ ኤረር ገዳምን ይዘንላችሁ መተን ነበረ። እንግዲህ በዚህ በተአምረኛ ኤረር ተራራ ውስጥ ከ300 በላይ የሚሆኑ ዋሻዎች አሉበት። እንግዲህ 300 ዋሻ በጣም ጥቂት አይደለም። እንደምታውቁት 300 ዋሻ ነው፣ በጣም ብዙ ነው ማለት ነው። ከመላው ዓለም ደግሞ እንግዲህ የተለያዩ ኦርቶዶክስ የአምስቱ ኦሪየንታል ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ከሆኑት ውስጥ እኛን የሚመስሉን ስላሉ 5 ስለሆንን በዓለም ላይ ያለ ነው። ከመላው ዓለም የመጡ ቅዱሳን መነኮሳት እንግዲህ እግዚአብሔርን እያመሰገኑ እንደሚኖሩበት የሚታመን ቦታ ነው ማለት ነው። እንግዲህ ይህ የኤረር ምንድነው እጅግ የሚገርመኝ ነገር ስራችን አፍንጫችን ላይ ያለ ነገር እንዴት ነው በእጅ የያዙት ወርቅ ከመዳብ ይቆጠራል አይነት ነገር ነው። በእውነት እዚሁ አዲስ አበባ የሚኖሩ ሰዎች በአቅራቢያው ደብረ ዘይት እንኳን ያሉ ሰዎች የማያውቁት ሰዎች አሉ። ኦርቶዶክስ ሆነው ገዳሙን በፍጹም የማያውቁት ሰዎች አሉ። እና እኔ በጣም የሚገርመኝ ምንድነው በዓለም ላይ ያሉ ቅዱሳን መነኮሳት ተብለው የሚጠሩ ሰዎች መተው ስፍራው ላይ እስከ መኖር ድረስ የኛ መጨረሻችን እዚህ ነው፣ ይህ ነው የተባረከው ስፍራ። ከነዛ ከ7ቱ በዓለም ላይ ከሚገኙት ከ7ቱ ምስጢራዊ ቦታዎች ላይ 3ቱ ኢትዮጵያ ውስጥ ነው የሚገኙት። ከነሱም አንዱ ደግሞ ይህ የኤረር ተራራ ላይ ያለ ምስጢር ነው። የአዳምም ስፍራ እንደነበረ ብዙ ድርሳናት መጽሐፍቶቻችን ይናገራሉና በዚህ ቦታ ነው የምንኖረው ብለው መተው ይኖራሉ። እስከ መኖር ድረስ ይደርሳሉ። አንድ ጊዜ እንኳን ሄደን ምድሩን ተረግጠን አካባቢውን አይተን አናውቅም። ደግሞ ብዙ ጊዜ እንደሚታወቀው የተለያዩ መንግስታት በመጡ ቁጥር ከመለስ በፊትም ጀምሮ በመለስም ጊዜ አሁንም በሚገዛው በብልጽግና መንግስት ቦታው ላይ በደንብ ተደርጎ ጥቃት ተደርሷል። በማቃጠል መነኮሳቶቹን በመጨፍጨፍ በመግደል በማቁሰል ከቦታው ላይ በማባረር በእውነት በጣም ብዙ ግፍ የደረሰበት ቦታ ነው። ይፈሩታል፣ ያውቃሉ። ያው ነገስታት መንግስት ሲሆኑ ምንድነው ኢትዮጵያ ላይ ያለውን ወይ ደግሞ አካባቢያቸው ላይ ያለው ነገር ትንሽ የማጥናት ወይም ደግሞ የመጎርጎር ነገር አለና በእነዚህ በሚያደርጉት ጥናት ምክንያት አማካኝነት ማን ነው በንግስናዬ ሊመጣ የሚችለው የሚለው ቀዳሚው ስለሆነ የቴዎድሮስን መገኛ የተባለችበትን ስፍራ በሙሉ በመደብደብ በማቃጠል መነኮሳቶችን በማባረር ያደርጉታልና ብዙ ጊዜ ችግር የደረሰበት ገዳም ነው። ቅርብ ስለሆነ ሄደን ገዳሙን አይተን ከቦታው በረከት ረድኤት ተቀብለን ተባርከንበት ብንመጣ የተሻለ ነው። ደስ ይለናል። ነገ ንጉስ ቴዎድሮስ መጥቶ በሚያስተዳድር ሰዓት እዛ ስፍራ ላይ ሄጄ ቦታውን አይቼዋለሁ፣ ተባረኬበታለሁ፣ በረከቱ ደርሶኛል ብትሉ ይሻላል ወይስ እንደው ኢትዮጵያ ውስጥ ነው ያለው በሚል ትርክት ተኝተን እየዋልን ተኝተን እያደርን አንድ ቀን ተነስተን እንኳን መተን እንደው እንደ ቫኬሽን እንኳን ብናየውና መተን ገዳሙን ተረግጠን ብንመለስ እላለሁኝ። እጅግ በጣም ድንቅና እንዴት ልበላችሁ ስውራን የሆኑ አባቶች ያሉበት ቦታ ስለሆነ መታችሁ ተባረኩበት እላለሁኝ። በሌላ መርሃ ግብርና በሌላ ዝግጅት መጥቼ ድጋሚ እስከምንማማር ድረስ እስከዚያው ቸር ይቆየን። ሰላም ሰንበቱ።